መኪና ስትበላሽ ያለ ችግር መከራ ነው በእውነት ለመናገር። ሰላም ሰላም አኩል ኩርና ዓለም ትገኙ ኢትዮጵያውያን ኤርትራውያን እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ተረፈ ይበልልኝ። እንደምታዩን መኪና ተበላሽቶብን መንገድ ላይ ቆመናት በእግራችን 2 ሰዓት ተኩል የሌሊት ማለት ነው በእግራችን እየሄድን እኔ ደግሞ ኢጋማ ያለኝ ይመስል ዘና እየሄድኩኝ በእውነት ለመናገር እኔ ሳውዲ በቃ እንደ ሀገሬ በቃ ዘና ብዬ ነው የሚሄደው። አንድ ነገር ክፉ ማጋጥመኝ አያውቅምና ሀገራችን 2 ሰዓት ተኩል የሌሊት ማለት ነው 8 ሰዓት ተኩል ነው በእኛ። በሰዓቱ ግን አንድ ነው ወቅቱ። እንደዚህ ላይ በያዘን እንደዚህ እንደፈለክ ደረት ነፍተ መሄዳት የማትችልበት ዘመን ደርሰናል። እዚህ ሀገር ግን እንደፈለክ ሌባ ይዘኛል ብላ አታስብም። በቃ ሽርጣ ይዘኛል ብለ ነው እንጂ የምታስበው ምንም ነገር የሚያስፈራ ነገር የለም። አሁን ወዳሚ ደግሞ በአረብኛ የሰው እየቀረጸኝ ነው። አቅራጽ ደግሞ ወገቤ ላይ የድሮ ትምህርት ቤት አስታውሼ ወገቤ ላይ አዝዬ ከመኪናው ወርደን የፈለቃት ምናምን ሰባስበን እዛ ወገቤ አዝዬ ትምህርት ቤት የሚሄድ መስዬ የላችኋለሁ ቤተሰብ። እንደምታዩት ሻርዕ ደስ ነው የሚለው። አንድ ጊዜ ይሄዳለሁ ከፊት መንገድ ላይ መብራት ሲበራ ልጁ ደግሞ ይፈራል። በአረብኛ ነው የሚጓዝ ያለው እና ቤተሰቦቼ በጣም ደስ የሚል መኪና ሲበላሻችሁ በጣም የሚያሳዝን ነው። በጣም ነው የምትባሳጭ። ግን ይሄ እዚህ ሀገር ሳውዲ ማለት ነው በጣም ደስ የሚል ነገር ነው። እየተመለስኩ ነው መኪና እንዳይገጩት ምናምን ፈርቼ እየተመለስኩ ነው ወደሱ ላሻግረው ማለት ነው። እና በጣም እኔ ደግሞ አረቦች በጣም እንደ ቤተሰቦቼ እንደ ወንድሞቼ እንደ በማድ የምትዋት ደግሞ አበሻ ነች ሸርባ ተሰርታ እንጃ 2 ሰዓት ተኩል ቆማ ሹፌር እየጠበቀች ነው መሰለኝ። አጋጣሚ ወደ ካሜራው ገባችና እንደምታዩት የሪያድ ሻርዕ ይሄ ይመስል ነበረ። በጣም ደስ የሚል ነው። በቃ በእግር ስትሄድ ምናምን የሚያስፈራ ነገር የለም። ሌባ ይዘኛል የማያትልም በጣም ደስ ነው የሚለውና ሀገራችን እንደዚህ እንዲሆን በጣም ነው የምመኘው እውነት ለመናገር። ሀገራችን በቃ ሌባው ምን ያስፈራል። እዚህ ግን በቃ እንደፈለክ ዘና ብለህ ነው የምትሄደው። የሚያስፈራ ነገር የለም። እና እንደምታዩኝ እህታችሁ ዘና እያልኩ አንዴ ወደሱ ይመለሳል ፈርቼ እንዳይወድቅ፣ አንዴ ደግሞ ይሄዳለሁ። በቃ ቤት ደግሞ እየደወሉ የት ናችሁ ምናምን ኦቨር ደግሞ መጥለም እንችላለን በሞባይል ግን በእግራችን እንሄድ አየሩ ምናምን እያየን ብለን ነው ቤተሰብ። ይሄ ይመስል ነበር። ላይክ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ።